በኢትዮጵያ የሶሻል ሚዲያን በጎ ተጽዕኖ ያየንበት ክስተት በዚህ ሳምንት በአስገራሚ ሁኔታ ተፈጥሯል። ልጁ ሙሰፋ ይባላል። ሙሰፋን አብዛኞቻችን ያየነው በሳምንቱ መጀመሪያ አካባቢ ፎር ዩ ፔጃችንን ካጨናነቀው የሃይማኖትና የፖለቲካ የጥላቻ ቪዲዮዎች መሃል ነበር። በመንገድ ላይ ኢንተርቪው የምታደርግ አንዲት ሴት ሙሰፋን ጠጋ ብላ ለመጀመሪያ ጊዜ ያለቀስከው መቼ ነበር ብላ ትጠይቀዋለች። እሱም ዛሬ ነበር ያለቀስኩት ሥራ በማጣት ምክንያት ብሎ ማንም ያልጠበቀው ምላሽ ይሰጣታል። የአብዛኛውን ወጣት ስብራት የተሸከመ የሚመስለው የሙሰፋ ንግግር የብዙዎችን ቀልብ መሳብ ቻለ። ወጣት ቲክቶከር በሆነውና በኢንተርቴንመንት ዘርፍ የተሰማራው በቲክቶክ ዩዘርኔሙ አቶሊያድ777 የዚህን ወጣት ታሪክ በማዳመጥና አቴንሽን እንዲሰጠው በማድረግ ከፍተኛ ጥረት ያደረገ ሲሆን በያዝነው ሳምንት መጨረሻ ወጣት ሙሰፋ ተገኝቶ የተለያዩ ድጋፎች ተደርጎለታል። ከምንም በላይ ደግሞ ወጣቱ በአንድ የሪል ስቴት ድርጅት ሥራ እንደተቀጠረ ያገኘሁት መረጃ ያሳያል። በኢትዮጵያ ማህበራዊ ሚዲያዎች ላይ ከሚታዩ ልዩነቶችና ጥላቻዎች መሃል ሁሉም የተባበረበት እንደዚህ ያሉ ደግነት የተሞላባቸው ታሪኮች ሲሰሩ በእውነትም ሀገራችን ተስፋ አላት ያስብላል።